ዛሬ የምሰራው በጣጣስ ስንያ ወይም የስንያ ድንች ይሉታል። አብራችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ሸምስ ቲዩብ ቤተሰቦቼ፣ ሰብስክራይቦች፣ ጀማዎች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ከኔ ጋር ሁሉ ነገር ሰላም ነው። ባላችሁበት ሰላምና ጤና ይብዛልኝ። እንዲሁም ክርስቲያኖች ሰላም ብያለሁ። ሰላምና ጤና ከእናንተ ጋር ይሁን እላችኋለሁ። ያው ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን እላችኋለሁ። ወደ አሰራሩ እንግባ። እዚህ ጋር የሚፈልገው ኃይል ድንች ከትፍ ያለው ሸራያ፣ እዚህ ጋር ቲማቲም ሸራያ፣ ሁለት ቲማቲም፣ እዚህ ጋር አንድ ሽንኩርት ሸራያ፣ አንድ ፍልፍል ባርድ ሸራያ፣ የታጠበና የተጸዳ አንድ ዶሮ አዘጋጃለሁ። አብራችሁ አንድ ላይ እናዋህድላችኋለሁ። መጀመሪያ ድንች አረብ የሸራያ የተከተፈ ድንች፣ ከዛ ሽንኩርት ሸራያ የተከተፈ ሽንኩርት፣ እሱን ላይ አረግበታለሁ። እዚህ ጋር ቅመም ሁሉም አይነቶች ቅመም ግማሽ ማንኪያ አርጌ ያዘጋጀሁበትን ቅመም አረኩና አዋህዳለሁ ማለት ነው። አንድ ላይ ቅመምና ድንችና ሽንኩርት አንድ ላይ ካዋህድኩ በኋላ ዘይት አዲም መጠቀም ትችላላችሁ፣ ግን እዚህ ጋር እኔ ዘይቱን ማርኩት ሳይበዛ ዘይቱን ተጠቀም። መልሼ አዋህዳለሁ። ጨው አላደረኩም። ያ ማጂ ስላለ ጨው ብዙም ያን አይል እንትን አትበሉ። ጨው አልጨመርኩምና ትዝ አለኝና ጨው ለማድረግ ጨው ጨመርኩ። የሚያይልን አይል ይሆናል ያልኩትን ያህል ጨው ጨመርኩና አንድ ላይ ማዋሃድ አለበት። ምክንያቱም ውሃ ስለማልጨምር ራሱ ነው ዶሮ ራሱ ውሃ ነው የሚወጣው። ውሃ ስላልጨመርኩ አንድ ላይ ዶሮንም ጨምሬ ቅመምና ዶሮ ኮዳር አንድ ላይ ማዋሃድ አለበት። አዋሃድ ቦታ ያሳዝኩ እላችኋለሁ። እዚህ ጋር ሸራያ የተከተፍኩትን ቲማቲም እላዩ ላይ አረኩና ፍልፍል ባርድ ጨመርኩ። በስተመጨረሻ ሌላ ኩዳር አያስፈልግም። ካሮት የሚፈልጉ ከሆነ ካሮትን ማለት ትችላላችሁ። ካሮት መጠቀም ስላልፈለግኩ ነው። በድንችና በቲማቲም በፍልፍል ባርድ ወይም ፍርፍር የሚሉት በሱ ብቻ ተጠቅሜ የፎሮን ድንች ሰራው እላችኋለሁ። ይሄን ይመስላል። ከረተርኩ በኋላ እዚህ ጋር ይሄ ወረቀት ዝግባ ጀምራ ወረቀት ዝግባ ተሸክናላችሁ። ከዛ ድስት
ፕላስቲር ወይም አሉሚኒየም ላይ ተሸፍናላችሁ። ምክንያቱም ሙቀት እንዳይወጣ በሙቀት ስለሚበስል ሸፍና አድርጌ 1 ሰዓት ተኩል ፎረን ውስጥ ለ1 ሰዓት ተኩል ከታች 1 ሰዓት ከላይ ግማሽ ሰዓት አድርጌ አበስላለሁ ማለት ነው። አሁን ግን በጣም ፍዝዝ ብያለሁ። ሰው ከተላመዳችሁ በኋላ ስትለያዩ በጣም ግራ ይገባልና ዛሬ በቃ ራሴ ድብርታም ሆኜ ነው ማድ ቤት የገባሁት እላችኋለሁ። ጓደኛዬ ያው 5 ወር ነው 6 ወር ነው ተላምደን መላመድ ከመዋለድ ይበልጣል ይላል ያገሬ ሰው። በጣም ተለማምደን ኑረን ነበርና የሰው አገርና የሰው ቤት አለያየን። አልሐምዱሊላህ ብቻ የርስቅ ጉዳይ ነው። ምንም ማድረግ አንችልም። ያው እሷ ወደ ቢሮ ሄደች ከሴትየዋ ወይም ከአሰሪ ጋር ተጣልታ ማለት ነው። አልሐምዱሊላህ ብቻ ስለዚህ በጣም ደብሮኝ ነበር። ቀኑም አልመሰለኝም። ግራ ገብቶኛል። ምን እንደማድረግ ራሱ እላችኋለሁ። ለሁሉም ነገር አልሐምዱሊላህ። ሁሉም ነገር በህይወታችን የሚመጣ ነገር ሁሉ ኸይር ነው። ሰው ሀገርና ሰው ቤት ስንኖር ያው እንደዚህ ነው። እንኖራለን፣ እንሰራለን፣ እንዘልቃለን እንላለን። ግን በመሀልና በእነሱና በእኛ ያው ሰላም ኖሮ ምንሰራ ይመስለናል። ግን የሆነ እንደ ጥፍር ቆሻሻ ትንሽ ነገር ይፈልጋሉ እላችኋለሁ። ጓደኛዬ ኢንሻአላህ በአካል ብንለያይም በመንፈስ አንድ ነን። አላህ መልሶ እያገኘን ሊሆን ይችላል። በጣም ከፍቶኛል፣ በጣም ደብሮኛል። እኔ እንጃ ብቻ እኔ እውነት መሰለኝም ከአሁን ትመለሳለች ብዬ በጣም እንትን ብዬ ነበር። አልሐምዱሊላህ እነሱ አንድ ነገር ከወሰኑ ወሰኑ ነው። መልካም በፊት ያሳለፉትን መልካም ነገር የሰራችን መልካም ነገር ወይም የሰራንበትን መልካም ነገር አያስቡም። ትንሽ ስህተት ፈልጎ በሱ ስህተት እንደ ምጣድ ጥላሸት ነው የሚቀቡ። ከዛ በጣም ደብሮኝ ነበር። ቀን አልመሰለኝም። ሀታ ቅመም ሲጨምር ራሱ በቃ ምን እንደጨመርኩ ምን እንዳልጨመርኩ ግራ ገብቶኝ ነበር። ውስብስብ ነው የሚሆናችሁ ስትለያዩ ማለት ነው። በጣም ይከብዳል እላችኋለሁ። የርስቅ ጉዳይ ነው። ምንም ማድረግ አይችልም። ኢንሻአላህ ላንቺም አላህ ጥሩ ርዝቅ ቁጭ ብለሽ አርፈሽ የምትበይ ርዝቅ ላይ ያውጣልሽ ብዬ ዱአ አደርጋለሁ። ኢንሻአላህ ልንገናኝ ይችላል እላችኋለሁ። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። አዲስ ጀማሪ ነኝ አበረታቱኝ እላችኋለሁ። እስቲ ያው ሰው ያስባል፣ ሀሳቡን የሚሞላው ፈጣሪ ነውና ሀሳባችን ሞልቶ ወደ አገራችን እስከምንመለስ ያው ባለንበት ጠንከር ብለን መኖር ነው እላችኋለሁ። ባላችሁበት አላህ ይጠብቅልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።